ተወደኝ ነበርኩ። እሱ ድሮ ነው። ታፈቅረኝ ነበርኩ። ያለፈ ታሪክ ነው። ግን አሁን እኔ ያው ነኝ አለችው። እኔ ግን ያው አይደለሁም አላት። ለምን ተቀየርክ? ምክንያቴን ከነገርኩሽ ትተኛለሽ። ለምን እንደዛ ትላለህ? የተቀየርኩት ስላስጠላሽ ነው አላት። መጥላት ውጤት ነው፣ ምክንያት ሊሆን አይችልም። ምክንያቱ ለምን እንዳስጠላው ካለው ጀርባ ያለው ነው። አልታወቀሽም እንጂ አንቺም እኮ ተቀይረሻል። እስኪ ራስሽን ተመልከች። የታለ በፊት ውበትሽ? ለእኔ መቀየር ምክንያት የውበቴ መቀየር ብቻ በቂ ነው። እኔ ያደረገኝ መልኬ ብቻ ነው። ብዙ ነገር እኮ አልተቀየረም፣ ያው ነኝ። እየኝ እስኪ አልተቀየርኩም አለችው። እምቧን ባይበሉባ እያበሰች ወደ እርሱ ቀርባ እንደ ሕፃን ልጅ ራሷን እያሳየች፣ አንቺ ለእኔ ውበትሽ ነሽ። እሱን ስታጪ ለእኔ የለሽም። የወደድኩልሽን ነገር አትሸዋል። ድሮ እኮ ሁሉ ነገሬን ነበር የምትወድልኝ አለችው። አሁን ግን ሁሉ ነገርሽን ነው የምጠላው። ለምን እንዲህ እንደሆንኩ ላንተ ላስረዳህ። እስቲ ተረዳ። አታስረጅ። አውቀዋለሁ። አንተን ስል፣ ልጆቼን ስል፣ ቤተሰቤን ስል፣ ትዳሬን ስል ምናምን እንደዛ ልትይ አላት። እና ውሸት ነው? እነሱ ምክንያቶች ላንተ በቂ አይደሉም አለችው። ሂጂ እባክሽ፣ እስኪ ጓደኞችሽን ተመልከች እንዴት እንደሚበልጡሽ። እነሱ ቤተሰብ የላቸው፣ ትዳር የላቸው። ንገሪኛ። በቃ በቅተሽኛል። ለምንድን ነው ግን ማትተኝ አለ። አለማጌጥ፣ ከዕድሜ በታች አለመሆኔ ነው ጥፋቴ? ከዚህ በኋላ የኔ ማጌጥ ምን ይጠቅማል? ውበቴን፣ ልጅነቴን፣ መልኬን በልጆቻችን ውስጥ አየዋለሁ። ለእኔ ያ በቂ ነው አለችው ባሳዛኝ ድምፅ። እንግዲያውስ እኔንም ልጆቻችን ውስጥ ታየኛለሽ፣ እዛ ፈልጊኝ በማለት የሹፈት ሳቅ እያሳቀ ወጣ። መገፋት አፍልቶት በመደል ተገፍቶ ውስጧን ፈንቅሎ የሚወጣው እንባዋ ፊቷን ሸፍኖት ጉሮሯን እየተናነቃት፣ እሺ ቢያንስ ሳላይ ሳልሰማ እንደዛ አድርገው። ቆይ ለምን እንደምትጠላኝና እንደምትማግጥብኝ ሰው እንዲያውቅ ለምን ታደርጋለህ? ምን ያክል ብትንቀኝ፣ ምን ያክል ብትጠላኝ ነው? ጥፋትህን ከእኔ መደበቅ ሲገባ ጭራሽ እኔን ላለመስማት እየሸሸው ጓደኞቼ ሳይቀሩ እንዲያውቁ ለምን ታደርጋለህ? በደልን እንዳውቀው እያደረግህ ጨምረህ ለምን ቀጣህ? ሴትዮ ዞር በይልኝ። እውነት ጭራሽ ተቀይራል። እንዴት እንደዚህ ትከፋብኛለህ? ምን ባደርግ ነው? በደሌን ሳላውቀው ይህን ያህል መቀጣቴ ለምን ይሆን? እውነት እኔ ለአንተ መጥፎ ሐሳቢ ሆኜ ነው? ለአንተ ክፉ ነኝ አለችው። ወደ እርሷ እየተጠጋ ምን ልትይ ነው? ንገሪኛ። ትምህርትሽን አቋርጠሽ ሥራ እየሠራሽ እንዳስተማርሽን ልትነግሪኝ ነው ወይንስ ከባለ ሀብት ቤተሰቦችሽ እኔን ድሃውን መርጠሽ መምጣትሽን ነው? ወይንስ የሁለታችን የጋብቻ ቀለበት አንቺ እንደገዛሽ የመመረቂያ ሱፌን እንደገዛሽልኝ የትኛውንስ ማስታወስ ፈለግሽ? ንገሪኛ። ውለታሽን ዘርዝሪ። በያ እየጠበቅኩሽ ነው። ያደረግሽልኝን አንስተሽ ልታሸማቂቂኝ ነው? እንደዛ ነው ሐሳብሽ? አለ በቁጣ ድምፅ። ልታረጋጋው እየሞከረች እሽቶ ተረጋጋ፣ ቢያንስ ያመሃል። እኔ ስለምንም አላነሳውም። አሁን ይህን ያህል ምን የሚያስከፋ ነገር ተናገርኩ? ለፍቅራችን ያደረግኩትን እንዴት እናገራለሁ? ኧረ ተው አለችው በመለማመጥ ፊት እያያችው። ቀርባ ልትይዘው ስትል ፍቅራችን ሞቷል፣ ዞር በይልኝ ከፊቴ በማለት ገፍትሯት ወጣ። ጭራሽ ቤቴ ውስጥ ሴት ይዘህ መጣ? ኧረ ተው፣ እኔም ሰው ነኝ፣ ይሰማኛል። ምን ነው በደልህ የበዛ አልመሰለ አለችው። ካመጣት ሴት ጋር የመደጋገፍ አይነት መጠቃቃፍ ተቃቅፎ በስካር ሊወድቁ እየተንገዳገዱ ማን ስለሆንሽ ነው በቤት የምታባረረኝ?
ደግሞስ ማንን ባመጣ ምን አገባሽ አለ መጠጥ በያዘው አፉ እየተንተባተበ። እባክህ ልጆቼ ሳይሰሙ እንደተከበርክ ሴትዮን ይዘውጣልኝ አለች በተረጋጋ ድምፅ። ካልሆነ ኡኡ ብዬ ጉድህን ለሰው ነው ማሳይልህ አለችው የሌሊት ፒጃማ እንደለበሰች። እንደውም መውጣት ያለብሽ አንቺ ነሽ በማለት በቁጣ ተናገራት። እየተንገዳገተ እጇን ስቦ ሊያስወጣት ሲል ነጠቀችው። ዘወር ብሎ በጥፊ መታት። ሁሉ ነገር ተደባለቀባት። ጮኻ ወደቀች። ባፍንጫዋ ደም ፈሰሰ። ወይኔ! ራሱን በሁለት እጆቹ ይዞ እንደቆመ ዓይኗ ሲንቀሳቀስ ተመለከተ። በርከክ ብሎ አንገቷን አቃንቶ ውሃ ፈሰሰባት። ልጆቹ ጩኸቷን ሰምተው ተከታትለው ወጡ። አባ እማ ምን ሆነች? እማ በማለት እየጮሁ በእግሯና በራሷ ከበቧት። ቀና አለች፣ ነቃች። እማ ምን ሆንሽ አሏት በልጅነት አፋቸው። ደህና ነኝ፣ ትንሽ ነስሮኝ ደሙን ሳይደንግጬ አዙሮኝ ነው የወደቅኩት፣ አታስቡ አለቻቸው። ፊቷን አጥበው አንስተው ሶፋው ላይ ካስቀመጧት በኋላ ዞር ሲሉ እንግዳ ሰው ተመለከቱ። ቶሎ ብላ በመደነጋገጥ የጎረቤታችን እንግዳ ናት፣ ለራት እየወጣች ነበር፣ እነሱ ስለሌሉ ስጮ ሰምታ ነው የመጣችው አለቻቸው በመዋሸት። አለባበሷን አይተው ግራ እንዳይጋቡ ምክንያት እየፈጠረች። በቃ እማሚ እኛ እንሸኛት አሉ። ኖ ተውት፣ አባታችሁ ይሸኛታል፣ እኔም ደህና ነኝ፣ ወደ መኝታ ክፍል ውሰዱኝና ገብታችሁ ተኙ አለች እያቃሰተች። በድንጋጤ ስካሩ ጠፍቶ ያመጣት ሴትን ሸኝቶ ተመልሶ ሳሎኑ ጋር ተቀመጠ። ውስጥ ገብታ ልጆቿ እንዳይሰሟት አፏን አፍና ወደ ውስጥ አለቀሰች። እምቧን ወደ ውጭ መፍሰሱን አቁሞ ወደ ውስጥ ፈሰሰ። ፊቷ ላይ የነበሩት የእናትነት መሥዋዕት ያረጋገጠችባቸው ማተም የመሰሉ ማድያቶችን አስለቀቀች። ጉዞዋን ወደ ውቧና መጥፎ ሴት አደረገች። አሉ የተባሉ የመዋቢያ ሱቆችን አሰሰች። በትንሽ ቀን ውስጥ ከብዙ ዓመት በፊት ወደ ተወችው የልጅነት መልኳ ተመለሰች። ውበቷ ተመለሰ። የሰውነት ቅርጽ በልጅነት ልብሷ ተተካ። ከዕድሜ አንሳ ልጅነቷን አከለች። እንኳን ሌላ ሰው ባላና ልጆቿ እንኳን እሷ መሆኗን ለማወቅ እስክትስቅ መጠበቅ ነበረባቸው። ለውጧ ፈጣን ነበር። መዋቢያ ያደረገላት ነገር ቢኖር የነበረው ውበቷን መግለጥ ነበር። በቀሏን ጀመረች። አለቆቹን፣ የሥራ ባልደረቦቹን፣ ጓደኞቹን በደንብ አጠናች። ቤቷን ትታ ልጆቿን አያቶቿ ጋር ሰዳ ሙሉ ስሯ ማደን ሆነ። መውጫ መግቢያቸውን አወቀች። የውበት መረቧን እየጣለች ማጥመዷን ቀጠለች። ሁሉንም አንድ ባንድ ተኛቻቸው። አንድ ቀን ከእርሱ ጋር የተገናኙትን ሰዎች ሳይቀር አሳዳ አብራቸው አደረች። እየሰከረች መግባት ጀመረች። ባሏ ያለ ቤት ድረስ ወንድ ይዛ ትመጣለች። ሆን ብላ እሱ በሚያዘወትርባቸው ቦታዎች ከወንድ ጋር እየተላፋች ታሳየዋለች። ጥላቶቹ ሳይቀር ፈልጋ አብራ ሆና እንዲያይ ታደርጓለች። የወጣቸው ሰዎች በሱ በፊት ስለ ገላዋ እንዲያወሩ ታደርጋለች። ከጓደኞቹ በታች እንደሆነ ልታሳውቀው ትጥራለች። ማስቆም አቃታት። ተሸነፈ። ክፋት እያጠጣ ያሳደጋት ጽጌረዳ ስታብብ እሾህ አተረፈው። እንድትሆንለት የፈለገው ውበቷን ቢያገኝም ደጓን ሚስቱን ግን አጣት። ምክንያቱም እሱ እንዳለው እሷ ውበት ብቻ አልነበረች። ውበቷን አጥቶ ሚስቱን ቢያገኝ ተመኘ። ግን ጊዜውን መመለስ አይችልም። ቅጣቱ በምድር ተቀበለ። አንዳንዴ እየተጎዱ ከመኖር መለየት ለሁሉም የተሻለ ይሆናል። በየጊዜው እርስ በርስ የተደራረሱትን በደል እያነሱ ሌላ በደል ከመጨመር ተለያይቶ ሰላም ማውረድ ድንቅ ነው። ከነ በደል መኖር ካልተቻለ መለያየት ጥሩ አማራጭ። የይምሰል አንድ ከመሆን የእውነት መለያየት ጣዕም አለው። አንዳንድ ፈዋሽ መድኃኒቶች መራራ ናቸው። ለመዳን ስንል ቢመሩንም መዋጥ ግድ ነው። መለያየት እንደ መገናኘት፣ መጣላት እንደ መዋደድ